ስነ ምግባር ከሌለ አባትም እናትም እንደ ዘበኛ ትቆጥራለህ። በእኔ እጅ ነው ያሉት ምን ያመጣሉ ትላለህ። አንተም 100 ብር ለመጠየቅ ገና ይንቀጠቀጣሉ። አካውንት አልከፈትክላችሁ የሚያውቁት ነገር የለም። ያማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት። አላህ ይጠብቀን። በአመት አንድ ሄደ ነው አገር ቤት መዘየራቸው። ትላንት ያገባህት ሚስትን ግን ደንቁላል ትንከባከባታለህ። ለምን? የለማ ስነ ምግባር። እሷ አንድ አመት ሙሉ ቆጮ ትበላለች ከጓሮ። አንተ ሩዝ ባኒዳ አይቀር ጥብሶ አይቀር ምን አይቀር አያንቅም እንዴ? አንድ ሙእሚን ይሄን ያደርጋል እንዴ? አምጣት እንጂ ከአገር ቤት ነይ እናቴ በላት፣ አብሽሪ በላት፣ እቅፍ አርጋት። ቀዳደጣለ የለበሰችውን አሮጌ ልብስ ነይ እናቴ መርካቶ እንውጣ፣ በአላህ ቀልብሽን ደስ ያለሽን። ኡሚ ደስ አለሽ? አው ደስ አለኝ ልጄ። እስቲ ግንባሬን ይዘሽ ዱዓ አርጊልኝ። ዱንያን ተቆጣጣራት። ሁሉ ባንተ እጅ ይሁን። ቀብርን ያሳምርልህ። ካንተ የበለጠ ትልቅ ሰው የለም። ከዚህ የበለጠ ንግድ አለ እንዴ? ይሄ እኮ ነው ትልቁ ንግድ። ማታውን ስገባ ደውልላት። የዛሬው ትምህርት ቀልብ ከገባ አሰላሙ አለይኩም ኡሚ በላት። አሰላሙ አለይኩም ባባዬ በለው። ምን ነክቶ ደወልክ ይላል ደግሞ አይደል? ደውለን ስለማናቅ አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን ዘይራቸዋለን በቀን? በቃ ሁሌ ሐያታችን ሙሉ እኔ ከሆነ የሚገርመኝ ሐያታችን ሙሉ በቃ ሐቢብቲ ሐያቲ ብቻ ሆነ። ሐቢብቲ እንዴት ነሽ? ሐያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንደ ዱንያ ሐያት። ከሚስት በፊት እናትን አይደል እንደምታውቃት? የለም ስነ ምግባር። ከሚስት በፊት አይደል እንደ አባት ምናቀው? ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው የምትዘይረው? አብሽር አባቴ ዱንያ ባይሳካልን ጀነት አለን አብሽር። እኔ ደግሞ ትምህርቴን ሊጨርስ ኢንሻአላህ አስደስታለሁ። ሐጅም ወስዳለሁ። አትውሰደው። ጠገንከው፣ አብሽር አልከው። ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል? ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ሽማግሌ እንዲያርላ ያጣ ነው። አወል ሰልፍ ሁሉ በየመስጊዱ ቀብራል እንደሄዱብን እኛ ራሳችን እኮ እየተጨነቅን ነው። ለውርሽ ሽምግልና ኒካ ለመሄድ እንደኔ አይነት ወጠጤ ብቻ ነው የሚሄደው። አረባ አላህ ሽማግሌ አርጉ ስንላቸው ከየት እናምጥ ያሉናል። እውነትም የለም ለካ። ያሉትን ደግሞ መንከባከብ አለብን። አብሽር ባባ ማለት አለብን። ይሄን ስነ ምግባር ስላጣን ነው። ገንዘቡ ማግኘት ትፈልጋለህ? ወላሂ እነሱን ዱዓ ጠይቃቸው። በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግሯል። ወላሂ እነሱ ዱዓ አርጉልህ። እንኳን ኬሚስትሪ ፊዚክስ ይቀርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው እኮ አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም የሚያጅበው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሐሲድ አስቸገረ፣ ሄደ ዱዓ ሸቅል እሷ ጋር። እኔ ሸኽ አለኝ እኔ ጠንቋ ያለኝ አትበላቸው። ሁለቱም አያዋጡም። ያንተ ሸኽ እናት ናት፣ አባት ነው። 1 ኪሎ ስጋ ይዘላት ሂድ፣ ቡና ስኳር ይዘላት ሂድ። እስቲ እናቴ አሚን ልበልሽ ዱዓ አርግልኝ፣ አባቴ አሚን ልበልሽ ዱዓ አርግልኝ፣ አብሽር በለው። ካልሲ መጀመሪያ ለሱ ቀይርለት፣ አንተ አትግዛ። ጫማ ያንተን አዘግኝና ለሱ ግዛ። የውሸት አንኑር፣ የውሸት አንኑር። አሁን የውሸት እየኖር ስለሆነ ነው እኮ። በቀን ቢያንስ በሳምንት የሆነ ሰዓት ሄደ ከነሱ ጋር ዋል። ስትውል ሞባይሉን አጥፍታ አናግራቸው። በደንብ አዳምጣት። በወሬ እንኳን አትቅደማት፣ በወሬ አትቅደማቸው። አብሽሩ በላቸው። ዋናውን ካጣን ትንሹን አናገኝም። ዋናውን ያጣነው ምንድነው? ከእናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ መከታተል አለብን። እኔ ቢዚ ነኝ ወላሂ አይመቸኝም። ላኢላሃ ኢላላህ። አንዳንዱ ሲያገባ ምን ይላል? ቤተሰብ ዘይራል እናት አባት ስለሆነ ወላሂ ያው ከትዳር ጋር ከባድ ነው እንደምታውቀው ይላል። እዴ አገባን እንጂ ጀነት ገባን እንዴ? ትዳሩም የሚያምር ሄዳ አሸቀልም እንዴ? ሚስት የሆነ ባህሪ ካስቸገረች እኮ የት ነው መሄድ ያለብህ? እናት ጋር ዱዓ ትቀበላለህ። አረ ኡሚ ዱዓ አርጊልን ማርሻ ገባቡ ቤቴ ደስ አለኝም ትላለህ። ሄደ ዱዓ ትቀበላለህ። ገበያ ሱቅ ትከፍታለህ፣ ዝግት ብሎብሃል።
ሂድና ትጋና አባት ጋር ዱዓ ተቀበል